በኢትዮጵያ ኮመን የሆነ ሁለት የወባ ህመም አለ። የመጀመሪያው በፕላዝሞዲየም ፋልሲፓረም የሚመጣው ነው። ሁለተኛው በፕላዝሞዲየም ቫይቫክስ የሚመጣ ነው። ፋልሲፓረም የምንለው እስከ ሞት ድረስ የሚያዳርገን የወባ ህመም ነው። የሚያጠቃውም ማቹር የሆኑትንም ማቹር ያልሆኑትንም ሁሉንም የቀይ ደም ሴሎች ነው። ቫይቫክስ ደግሞ የምንለው መድኃኒት ወስደን ከዳንም በኋላ በሽታ የመከላከል አቅማችን በተለያየ መልኩ ሲደክም ተመልሶ እየመጣ የሚያጠቃን ሪላፕስ የሚያደርግብን የወባ አይነት ነው። ይሄ ደግሞ ማቹር ያልሆኑትን ሬቲኩሎሳይት የምንላቸውን የቀይ ደም ሴሎች አይነት ነው በዋነኝነት የሚያጠቃው። ታዲያ በኤችአይቪ የማይጠቁ ሰዎች እንዳሉ ሁሉ በፕላዝሞዲየም ቫይቫክስ የማይጠቁ ሰዎች አሉ። እነዚህ ደፊ አንቲጅን የምንለው የሌላቸው ሰዎች ነው። ፕላዝሞዲየም ቫይቫክስ ቀይ ደም ሴሎቻችንን ለማጥቃት ደፊ አንቲጅንን ስለሚጠቀም ይሄ የሌላቸው ሰዎች ከዚህ የወባ ህመም ነፃ ይሆናሉ። የወባ ህመምን ቼክ ለማድረግ ከታካሚው ደም ከወሰድን በኋላ ኪቱ ላይ በማድረግና በፈር በመጨመር መመልከት እንችላለን። ፖዚቲቭ የሆነ ውጤትም ካገኘን ስሚር ሰርተን ማይክሮስኮፕ ላይ ብዛቱ ወይም መጠኑ ምን ያክል እንደሆነ እንመለከታለን ማለት ነው። ወባ በዋነኝነት የሚራባው ሙቀት አካባቢና ያቆረ ውሃ የሚገኝበት ቦታ ስለሆነ አጎበር በመጠቀምና እነዚህን ውሃዎች